ሰላም እንዴት ናችሁ ቤተሰቦች? ዛሬ እንደመጀመሪያው ወይ ስፖርት ልሰራ ወይ ስለ ስፖርት የሆነ ነገር ልነግራችሁ አይደለም። ዛሬ አንድ ነገር እነግራችኋለሁ። የማወራችሁ ነገር ከዚህ ፊት እየሰራው ያቆምኩት ነገር አለ። እሱም ስራ ከማጋ ከእንዳልክ ጋር የምሰራው ስራ ነው። ስለዚህ ዛሬ ከእንዳልክ ጋር እየሰራው ስለነበርኩኝና ለምን እንዳቆምኩና አሁን ደግሞ ለምን እንደመጣሁ በደንብ አብራርቼ እነግራችኋለሁ። አሁን እንኳን የመጣሁት መጀመሪያ ከእንዳልክ ጋር ስሰራ አሪፍ ጊዜ ነበረን እና ትንሽ ስራውን በጣም ከባድ ነበር። ያኝን ነገሮች እያለፍን ከእሱ ጋር በጣም ብዙ ነገሮችን አሳልፈን ስራዎችን እየሰራን ነበር። በጣም ሪስክ ያለው ስራ ነው። ስራው ከባድ ነው። ስራውን እየሰራው በአጋጣሚ የመጣልኝ የሆነ እድል ነበረ። አንድ የባለስልጣን ጋር ትሆናለህ ተብዬ ከዛ ተመልምዬ ያንን ምልመላ አለፍኩኝ። ከዛ የዛ የባለስልጣን ጋር ሆንኩኝ አንድ አመት ከምናምን ከእሱ ጋር ስራ አቁሜ ማለት ነው። ብዙዎች ለምን ስራውን አቆምክ? ኮመንት ላይም እንደዚህ ከእሱ ጋር መስራት ስላልፈለክ ነው ምናምን ተብሎ ብዙ ነገር እየተጻፈ ነው። ኮመንት ላይ እያየሁ ነው። ይሄ ነው ያቆምኩበት ምክንያት። ይሄንን እድል መጠቀም ስለነበረብኝ ይሄን እድል ለመጠቀም ከእሱ ጋር ርቄ መጥቼ እንዳልኳችሁ አመት ከምናምን ቢያንስ አመት ከአራት ወር ያህል ይህንን እጀባ ስራ እየሰራሁ ነው። በዚህ መሃል እኔ ስራውን አቁሜ ይህን የእጀባ ስራ በምሰራበት ሰዓት በጣም ብዙ ነገሮች እየተፈጠሩ ነበር። እንዳልክ እየተጎዳ ነው። በጣም አካሉ ላይ ጉዳት እስከመድረስ እየተደበደበ ብዙ ዛቻዎች እየደረሱበት እና በጣም ብዙ ነገር ሲደርስበት ነበር። ይህንን ሶሻል ሚዲያ ላይ ሲለቅም እያየሁ ነው። ግን ባለውበት ሁኔታ እሱ ጋር ሄጄ ምንም ነገር ማድረግ ስለማልችል ስራውን እስከምጨርስበት ጊዜ ድረስ ዝም ማለት ግዴታ ነበረብኝ። አሁን ኮንትራቱን ያገኘሁትን የስራ ኮንትራት ጨርሻለሁ። ከዚህ በኋላ ደግሞ ከእሱ ጋር እንዴት አድርጌ እሰራለሁ ወይ አልሰራም የሚል ሀሳብ ላይ ነኝ። እኔ ግን ያው አንድ ውሳኔ ወስኛለሁ። አሳውቃለሁ እሱን ውሳኔም ያው እናንተም እንደምትሉት። ሁለት ደግሞ በዚህ ስራ ላይ በጣም ብዙ የሚከብዱ ብዙ ከባድ ነገሮች አሉ። አንደኛው ምንድነው? የእንዳልክ ወጪና ገቢ አለመመጣጠን ነው። የአደጋ እሱ ላይ የደረሰበት ያለው ወጪና ገቢው እየተመጣጠነ አይደለም። ምክንያቱም ይህንን ስራ እንሰራ በጣም ብዙ ሀገር ነው የምንሄደው። በጣም ብዙ ሀገር ነው የምንዞረው። እነዚህም ብዙ ሀገራት ላይ በምንዞር ሰዓት የአልጋ አለ፣ ምግብ አለ፣ ይዞ የሚሄዱት ልጆች ሰዎች ወይ ጋርዶቹ አበላላቸው። እነዚህ ጋርዶች እዛ ይሄዳሉ። ይህንን ስራ ለመስራት ተስማምተው ከዚህ ከሄዱ በኋላ ወይ አበል ያንሳቸዋል ወይ የምግብ ወይ የሆነ ነገር አለ። ብዙ ቻሌንጅ አለ። ምክንያቱም አንድ ሰው ገቢና ወጪው ካልተመቻቸ ካልተስተካከለለት ምንም አይነት ነገር በትክክል መስራት አይችልም። ስለዚህ እነዚህ ወጪዎች ነበሩት። እነዚህ ወጪዎችን ደግሞ ሄዶ ለመሸፈን በቂ የሆነ አቅም የለውም። ባለበት ደረጃ ባለበት ሁኔታ እዛ አብሮትም የሚሄዱት ጋርዶች ምን ያደርጋሉ? ስራውን ጥለው ተመልሶ ይመጣሉ። የዛን ሰዓት እሱ ላይ ጥቃት ሊደርስ በቃ ሰፊ አጋጣሚ ነው የሚሆንበት። ምክንያቱም ያለው የሰው ሀገር ላይ ነው። ለተበዳይ ፍትህ ለመስጠት ነው። ምክንያቱም የምንሄደው እዛ ጋር በዳይን ለመያዝ ነው። የአንድን ሰው ስራ እየሄዱ ሰዎቹ ልጆቹ እየሄዱ አበል ወይም የሆነ ነገር ወይ ጨምሩልን ወይ እንዲሁ ያልክን ለዚህ ቀን ነው ከዚህ ቀን በላይ አልፏል እያሉ ሲመለሱ ነው የሚጎዳው። እንዳልክ በባህሪው ሲጀመር አብረን ስራ እየሰራን ስራ ከጨረስን በኋላ ሄዱ ችግር የለውም ብቻ ይሆናል ይላል። እኔ እንደ ጓደኛው አብሬ ከዚህ በፊት ስለሆንኩኝ የሆነ ነገር እንኳን ቢመጣ አብረን ነው የምንጋፈጠው። ከዚህ እስከ ካሜራማኑ እስከ መደብደብ ደርሷል። አንዴ ካሜራማኑንም ደብድቦታል። ከብዙ ጊዜ በዛ ምክንያትም ቪዲዮዎችን መስራት አልቻለም። ቪዲዮ መቅረጽ አልቻሉም። ሁሉም ነገር በድብቅ ስለሆነ በድብቅ ስትቀር ሰው እንኳን ይዝና ከየት አካል አንተ ከመንግስት አካል ለማን ለማን ስለሆንክ ነው? እንደዚህ አይነት ነገሮች አሉ። ይህንን ሁሉ ቻሌንጆች አልፈን ይህንን ሁሉ ችግሮች አልፈን ነው የቀረጽን ስራ እየሰራን ያለነው። ስለዚህ ነው እንደዚህ ሂዱ ሲል በዚህ መሃል ብዙ ችግሮች የሚደርሱብን። እነዚህን ደግሞ ተቋቁሞ ለመስራት እንዳልኳችሁ አቅም ያስፈልጋል።
አሁን ግን እኔ ይህንን ጉዳቶች እያየሁኝ እንዳልክ እንደዚህ እየሆነ እንደዚህ እየተጎዳ አሁን ባልኳችሁ በገንዘብ ምክንያት ወጪና ገቢ ባለመመጣጠን ደግሞ የሚደርስበትን ችግር እያየሁኝ ዝም ብዬ ማለፍ ለእኔ በጣም ከባድ ነው። ምክንያቱም እሱ የሚቆመው ብዙ ጊዜ ፍትህ ለመስጠት ነው። ለሰዎች ፍትህ ለመስጠት ስለሚቆም የእሱን ፍትህ የሚሰጠውን ፍትህ ደግሞ ለማሰጠት ግዴታ አስፈልገዋለሁ። ምክንያቱም አሁን እኔ የወሰንኩት ውሳኔ በቃ እሱ ነገሮችን እስኪያስተካክል ድረስ ከእሱ ጋር በነፃ ነው መስራት ነው። በነፃ ምግብ ብቻ እየተጠቀምኩኝ የሚሄድበት አብሬ እየሄድኩኝ ካለኝ እንደው ባለኝ አቅም እያገዝኩኝ ማለት ነው። ራሴም ማድረግ ካለብኝ ካለኝም እያደረኩኝ ምክንያቱም ነገሮች በዚህ እንደማይቀጥሉ እርግጠኛ ነኝ እንደሚስተካከሉ። ስለዚህ ካለኝ እኔም የተወሰነ ገንዘብም በምንም በአቅምም በምንም ከዚህ በኋላ እየረዳሁ ከእሱ ጋር አብሬ ልሰራ ወስኛለሁ። እኔ ይህንን ውሳኔ ወስኛለሁ አሁን በራሴ ላይ ችግሮችን ከዚህ በኋላ አብሬው ልጋፈጥ። ምክንያቱም ብዙ ነገር አሳልፌያለሁ። እኛ ቀጥታ ቪዲዮ እሱ ሲሰራ ለሰው ችግሮችን አይደለም በደንብ የሚያደርገው እዛ ጋር እንትን የምንለውን አይደለም የሚያደርገው የሚያወጣው ወይም ቪዲዮ የሚሰራው በቃ የሰዎችን ችግር ብቻ ነው እንጂ ከጀርባ በጣም ብዙ ችግር አለ እኛ ጋርም ጭምር። ስለዚህ ይህንን ችግር ደግሞ እኛ ራሳችንን ማድረግ አለብን፣ እየተጋገዝን ማስተካከል አለብን። እስኪስተካከሉ ድረስ ደግሞ እንዳልኳችሁ እኔ በነፃ እሰራለታለሁ። ይህንን ነገር ሰምቶ ምን እንደሚለኝ እስኪ የቀረውን ደግሞ ከቪዲዮን ካየ በኋላ ምን እንደሚለኝ እንደሚያሳውቀኝ ደግሞ ከሱ እጠብቃለሁ። ግን ሁላችንም ማገዝ አለብን ነው የምለው። አመሰግናለሁ።